የመልካዋከና የውሃ ኃይል ማመንጫ ጣቢያ በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ አርሲ ዞን ከአዲስ አበባ 285 ኪሎ ሜትር ርቀት ላይ ይገኛል። የኃይል ማመንጫ ጣቢያውን ግንባታ ለማጠናቀቅ 3 ዓመታትን የፈጀ ሲሆን በ1979 ዓ.ም ሐምሌ 29 220 ሚሊዮን ሜትር ኪዩብ ውሃ በመያዝ የጄኔሬተሮችን ሙከራ በይፋ ጀመረ። በ1980 ዓ.ም ሚያዝያ 15 ቀን ተመርቆ ኃይል ማመንጨት የጀመረው ጣቢያው ዛሬ የ37 ዓመት ጎልማሳ ለመሆን በቅቷል። የኢትዮጵያ ኤሌክትሪክ ኃይል አመንጭቶ ከማከፋፈሉም በተጨማሪ የኃይል ማመንጫና ማከፋፈያ ጣቢያዎቹ በተገነቡበትና በሚገነቡበት አካባቢዎች ላይ ማህበራዊ ኃላፊነትን የመወጣት ስራዎችን ይሰራል። እንደሚታወቀው የኢትዮጵያ ኤሌክትሪክ ኃይል በሀገሪቱ ላይ የአስተማማኝ ኤሌክትሪክ ኃይል አቅርቦት እንዲኖር የሚሰራ መንግስታዊ የሆነ የልማት ድርጅት ነው። ስለዚህ ተቀዳሚ ዓላማው በሀገሪቱ ላይ ሁለንተናዊ ዘርፍ ለሚለካበት ስራዎች ኃይል እያመነጨ እያጓጓዘ እስከ ማከፋፈያ ድረስ ያቀርባል ማለት ነው። ከዚህ ስራው ጎን ለጎን ደግሞ በጥናት ላይ የተመሰረተ የተለያዩ የሀገሪቱን ልማት ስራዎች የሚደግፉ ኃላፊነቶችን ይወጣል ማለት ነው። ከነዚህ ውስጥ አንዱ ማህበራዊ ኃላፊነት ስራዎች ናቸው። ከነዚህም ውስጥ የመንገድ ግንባታ፣ ንጹህ የመጠጥ ውሃ አቅርቦት፣ የመብራትና መሰል የመሰረተ ልማት ስራዎችን በማህበረሰብ አቀፍ አገልግሎቶች ውስጥ አካቶ ይሰጣል። እነዚህ ማህበራዊ ኃላፊነቶች በተለያዩ አካባቢ የተለያዩ ስራዎች ይሰራሉ። ለምሳሌ እንደ ማሳያ ብናነሳ ባለፈው በጀት ዓመት በ2016 እና 15 አካባቢ በደቡብ ኦሞ ዞን በ4 ወረዳዎች ላይ በኛንጋቶም፣ ሐመር፣ ሰላማንጎ፣ ዳሰነች በሚባሉ አካባቢዎች ላይ በአየር ንብረት ለውጥ ምክንያት የምግብ እጥረት ተከስቶ ነበር ማለት ነው። የኢትዮጵያ ኤሌክትሪክ ኃይል የህዝብ ተቋም ከመሆኑ አንጻር በዚህ አካባቢ በኛንጋቶም፣ በሐመር፣ በዳሰነች አካባቢ የተከሰተው ድርቅ ላይ የማህበራዊ ኃላፊነት ከመወጣት አንጻር የህዝብ ተቋም መሆኑን ለማሳየት ከህዝቡ ጎን አብሮ እንደሚቆም ለማሳየት የተደረገ የሰብአዊ ድጋፍ መርሃ ግብር ነው። ለነዚህ ዜጎች እንደ መድረስ ስለሚያስፈልግ የኢትዮጵያ ኤሌክትሪክ ኃይል ከኢትዮጵያ ቀይ መስቀል ጋር በመተባበር ከ260 ሚሊዮን ብር በላይ የተለያዩ የምግብ ድጋፍ አድርጓል ማለት ነው። ይሄ ቀጥታ በአይነት የምንለካው ነው። በኢትዮጵያ ቀይ መስቀል በኩል የተደረገው ድጋፍ ደግሞ ወደ እያንዳንዱ ማህበረሰብ ስናየው ከ191 ሺህ ህዝብ በላይ የምግብ ድጋፍ አድርጓል ማለት ነው። አሁን ያው ድርቁ በቀደም በጣም የተከሰተው አሁን መንግስት ወይም ኤሌክትሪክ ኃይል አሁን ድጋፍ ባደረገልን መሰረት በጣም ተደስተናል። አሁን በተደረገው ድጋፍ መሰረት ማለት ነው። ከማመንጫ ጣቢያዎቹ አንዱ በሆነው በዚህ በመልካዋከና ኃይል ማመንጫ ጣቢያ የአካባቢውን ማህበረሰብ ማዕከል ያደረጉ በርካታ ማህበራዊ ኃላፊነትን የመወጣት ስራዎችን ተሰርቷል። ይህ ኃይል ማመንጫ እዚህ ቦታ ያለው ብቻውን አይደለም መኖርም የሚችለው ከአካባቢው ህብረተሰብ በጸጥታውም በሌላውም ምክንያት ከአካባቢው ህብረተሰብ ጋር ነው እየሰራ ያለው። በዚህም ምንድነው ባለፈው 2016 እና ከዛ በፊት በነበረው ጊዜ ለ12 ቀበሌዎች በመልካዋከና አዋሳኝ ለሆኑ 12 ቀበሌዎች ከዩቲሊቲ ጋር በመሆን ወደ 64.8 ሚሊዮን ብር አካባቢ ወጪ በማድረግ የኤሌክትሪክ መስመር ዝርጋታ ስራዎችን እየሰራ ነው ያለው። ያም ስራዎች አልተጠናቀቁም። አሁን በዚህ 2017 በጀት ዓመትም ተጨማሪ ስራዎችን ለመስራት በእንቅስቃሴ ላይ ነው ያለው ማለት ነው። ጣቢያችን ዘርፈ ብዙ የሆኑ በማህበረሰብ ይጠቅማሉ የሚባሉት ወይ ደግሞ በማህበረሰብ ጥያቄዎች ያደረግናቸው ዘርፈ ብዙ ህብረተሰቡን የሚጠቅሙ ስራዎች ተከናውነዋል። ከዛም ውጪ የተለያዩ በአካባቢያችን የሚገኙ
5 ቀበሌዎች ውስጥ ጉድጓድ በማስቆፈር የመጠጥ ውሃ እንዲያገኙ ተደርጓል። ከዛም ውጪ የኢብሳ ቀበሌ የሚባል እዚሁ አካባቢዎች ላይ የሚገኝ ቀበሌ ሙሉ በሙሉ ድርጅታችን የተሸፈነ ደረጃውን የጠበቀ ክሊኒክ ተገንብቷል። ያም እንዳለ ሆኖ ከአካባቢ ላይ የመኪና አገልግሎቶች እንደዚህ ችግር ሲፈጠር ፈጥነን በመድረስ ቦታው ከከተማ ራቅ ያለ ቦታ ስለሆነ ፈጥነን በመድረስ የተሽከርካሪ አገልግሎት ሌሎችንም ከጸጥታ ጋር የተገናኙ የጸጥታ ኃይሎችን በማዘዋወር የአካባቢውን ደህንነትን በመጠበቅ ዘርፈ ብዙ ስራ እንሰራለን። ኢብሳ ላይ ኢብሳ ጤና ጣቢያ የሚባል ትልቅ ጤና ጣቢያ በመስራት ለአካባቢው ህብረተሰብ አገልግሎት እንዲሰጥ እያደረገ ነው። በተጨማሪም ደግሞ ተወሰኑ ትምህርት ቤቶችና መንገድ ወደ 10 ኪሎ ሜትር የሚሆን መንገድ ሁለቱን እንትኖች ዞኖች የሚያገናኝ በመስራት ለአካባቢው ህብረተሰብ አገልግሎት እንዲሰጥ አድርገዋል ማለት ነው። በአሁኑ ጊዜ በማንኛውም ሰዓት ላይ የዚህ የኃይል ማመንጫው ተሽከርካሪዎች በአካባቢው ላለው ማህበረሰብ ለምሳሌ ከወሊድ ጋር በተገናኘ ከህመም ጋር በተገናኘ እና ሌሎችም ማህበራዊ እንትኖች በሚኖሩበት ሰዓት ላይ የጣቢያው ተሽከርካሪዎች ልክ ከጣቢያው እንትን እኩል የአካባቢውን ህብረተሰብ አገልግሎት እየሰጡ ነው ያሉት። በአካባቢው ካለው የውሃ መስመር ላይ ውሃ በመዘርጋት ከ300 እስከ 500 ሜትር የማያንስ የውሃ መስመር በመዘርጋት ለአካባቢው ትምህርት ቤቶች ውሃ ተጠቃሚ እንዲሆኑ እያደረግን ነው ማለት ነው። እኛ እንደ ዘመድ እንደ ቤተሰብ ሆነን አብረን ነበር ያለ ነው። ለምሳሌ ያደረጉልን እዚህ ትምህርት ቤት ያለውን አይተሻል። ሁላችሁ ናቸው ያያችሁት። ልጆቻችን እዚህ የተማሩት በቅርቡ ከዚህ ተማርቀው የወጡት ቢያንስ በበላይ አካልነት ስራ ላይ ያሉ በጥሩ ሁኔታ በጥሩ ቦታ ላይ ያሉ ልጆች አሉ። ከዚሁ ተማሩ ማለት ነው። በዚህ ድርጅት ሆኖ እና በሌሎችም ካሉ ለኛ የተደረገው በዚህ አስተዳደር ስራ አስኪያጁ ከመጣ እኛ ቀርቤን ይህንን ንብረት ይህንን ድርጅት እንደራሳችን እኛ ነን ቀርቤን ሁሉን ነገር የምንፈታው። ተማሪዎቹ ህብረተሰቡ ብዙ ነገር ተጠቃሚ ነው። አንደኛ ነገር አካባቢው ላይ ብዙ ትምህርት ቤቶች የሉም። መጋቢ ነው ትምህርት ቤቱ ለህብረተሰቡ ማለት ነው። ሁለተኛ ነገር ደግሞ ሴፍቲ አለው ካለው ከአካባቢው ትምህርት ቤቶች ሴፍቲ ያለው ከመቀመጫ ጀምሮ የተሻለ ነው። ሁለተኛ ነገር ደግሞ ያው የሚያስፈልገውን ነገር ድርጅቱ ስለሚያሟላ ህብረተሰቡ ብዙም ነገር ችግር ያለበት አይመስለኝም። በዚህ ጠቀሜታ አለው። መማረው በመልካ ዋክና ትምህርት ቤት ነው። ይሄ ትምህርት ቤት መጀመሪያ ላይ ለኛ ቅርብ ነው ማለት ነው። ቅርብ ማይኖር ይሄ ትምህርት ቤት እዚህ ባይቆም ማለት ነው ሌላ ትምህርት ቤት ሄደን ለመማር እድሉን አናገኝም። ለምን ብቲ እኛ ሴት ነን፣ ሩቅም ስለሆነ ሩቅ ሄደን እንድንማር አይፈቅዱልንም። ቅርብም ስለሆነ እኛ እዚህ መተን እንድንማር ጠቅሞናል ማለት ነው። እዚህ በመኖሩ የተጠቀምኩት ትምህርት ቤት የመማር እድል ሰጥቶኛል። እዚህ በመማሪም ደግሞ እድለኛ ነኝ። የትምህርት አሰጣጥ ጥሩ ነው፣ አሪፍ ነው። ያው እንደ አንድ ቤተሰብ ነው አብረን የምንኖረው። ያው እነሱ የሚጠቀሙትም እኛም ከውጪ ማለት መምህራን አሉ የተለያየ በዚህ ውስጥ የምንኖር መምህራን ብቻ አይደለንም። የተለያዩ ለምሳሌ እንደ ያው ቤተ እምነቶችም ይኖራሉ። ስለዚህ ያው እንደ አንድ ህብረተሰብ ለነሱ የሚደረገው ነገር ለኛም ይደረጋል። ለሁሉም የሚደረገው ይደረግልናል። ያው በትራንስፖርቱ በመኑ ያው ይሄ ካምፕ እንደመሆኑ መጠን ሌላ እንትን የለም። ስለዚህ የምንጠቀመውን አብረን ነው የምንጠቀመው፣ አብረን ነው የምንኖረው። ለማህበራዊ ኑሮ አብረን ነው፣ በሀዘኑም በደስታውም በሁሉም ነገር። ጥቅሙ ብዙ ነው። አንደኛው ቅርብ ነው፣ ብዙ መንለፋም ማለት ነው። እዚህም ሰው ለምሳሌ አንድ ሰው ከታመመ ማለት ነው እዚህ መኪና ስላለ ወደ ሐኪም ቤት ይወስዳሉ። ለዛም ግቢም እንደሚታዩት
ጥሩ ነው። ለእኛ ተመችቶናል። እዚህ ትምህርት ቤት ባይኖር ኖሮ ማለት ነው ሌላ ቦታ ሩቅ ሄደን እንማራለን ወይም ትምህርቱን እንተዋለን ማለት ነው። እዚህ መብራት ስላለ ማለት ነው እንድናጠና ይረዳናል። በፊት ትምህርት ቤቱ የተቋቋመ በ1983 ነው። የግቢው ሰራተኞችን ምክንያት በማድረግ ነው። ተማሪዎቹ ሌላ ቦታ ርቆ እንዳይሄዱ እዚህ እንዲማሩ ይረዳቸዋል ማለት ነው። የሚማሩትም ለአካባቢ ህብረተሰብ የመኪና የትራንስፖርት እርዳታ፣ ለመምህራኖችም የቤት ኪራይ፣ መብራት ነፃ እንዲጠቀሙና ውሃ አገልግሎት ያገኛሉ ማለት ነው። ታስተምሪ ሌላ ቦታ ብዙ ነገሮች አሉ። ከመጓጓዣውም ከሁሉም ቤት ተከራይቶ ከማኖርም እዚህ እስካለ ድረስ ለምሳሌ ከ1 እስከ 8 ነው ያለው። እስከ 8ኛ ክፍል ባለው ጊዜ ውስጥ ብዙ ነገሮችን ይቆጥባል ማለት ነው። ሩቅ አይሄዱም። ከዚህ ወጥቶ እዚሁ ነው። ያው እንደ ከተማ መኪና ችግር አለ፣ ልጆቼ እንደዚህ ይሆናሉ፣ መንገድ ያቋርጣሉ የሚለው ነገር ብዙ ነገሮችን ይቀንሳል። የኢትዮጵያ ኤሌክትሪክ ኃይል የማህበራዊ ኃላፊነትን ስራዎች በተጠና ሁኔታ በመወጣቱ በአንድ በኩል ከማህበረሰቡ ጋር መልካም ወዳጅነት እንዲያጎለበት ሲያደርግ፣ በሌላ በኩል ደግሞ የአካባቢው ማህበረሰብ መሰረታዊ ችግር ማቃለል አስችሎታል። ፕሮጀክቱ ተብሎ የሚሰሩ ስራዎች በተመሳሳይ መንገድ እዛው አካባቢ ያለ ማህበረሰብ ተጠቃሚ እንዲሆን ያደርጋል ማለት ነው። ያ ማለት ማህበራዊ ኃላፊነት ስራዎችን እንሰራለን። ለምሳሌ አዳማ 1፣ አዳማ 2 አካባቢ ምሳሌ ባነሳልሽ እዛ አካባቢ ያሉ የነፋስ ኃይል ማመንጫዎች ላይ የውስጥ ለውስጥ መንገዶች ተገንብተዋል። እዛ አካባቢ ያለ ማህበረሰብ ለምሳሌ የወላዶች ወደ ጤና ተቋም የሚመጡበት በቅርብ ርቀት ሆነው በሰው ምንድነው ቃሪዛ ነው የሚባለው በሰው ሸክም ነበር ወደ ጤና ተቋም የሚሄዱት። ይሄ ውስጥ ለውስጥ መንገድ በመሰራቱ ግን አምቡላንስ ወይንም ደግሞ ትናንሽ ተሽከርካሪ እንደ ባጃጅ ምናምን የመሳሰሉት ሌሎች ተሽከርካሪዎች በቀላሉ ለማህበረሰቡ አገልግሎት እንዲሰጥ ያስችላል ያ መንገድ ማለት ነው። ይሄ ልማት ተመጣ ጀምሮ ወላጆች እናቶች አሉ። አሁን በመኪና እግዚአብሔር ይመስገን የታመመ ሰው ሲኖር በመኪና ነው። ይሄ መንገድ ሲመጣ በጣም ደስ ነው ያለን። ግንባታውም ልማቱም ሲመጣ በደስታ ሆነን የተቀበልነው። ከንጹህ መጠጥ ውሃም ልናነሳ እንችላለን። አሁን ጅማ አካባቢ ወደ ሰኮሮ አካባቢ በዛው አካባቢ የሚኖሩ በእኛ የኃይል መሰረተ ልማት አካባቢ የሚኖሩ ማህበረሰብ ክፍሎች ንጹህ የመጠጥ ውሃ በማቅረብ ወይንም በመገንባት በኩል በተመሳሳይ ማህበራዊ ኃላፊነት ስራዎችን ይሰራል ተቋሙ። ወላይታ ሶዶ ላይ ብንመለከት የኮንቨርተር ስቴሽን ከዚህ ወደ ኢትዮ ኬንያ የተገነባው የመሰረተ ልማት ላይ እዛ አካባቢ የነበሩ ማህበረሰብ ከብቶቻቸውን ለግጦሽ ይጠቀሙ በነበረው መሬት ላይ ከብቶቻቸውን መኖ የሚያቀርብ ወይንም የመኖ ማቀነባበሪያ እየገነባ ይገኛል። ይሄ ሁሉ የማህበራዊ ኃላፊነት ስራዎች ናቸው። ከጤናም ሌላ ማንሳት ይቻላል። እዚህ ኮይሻ እንግዲህ አሁን ብዙ ጸጋዎች እየመጡለት ያለ አካባቢ ነው። ቀደም ሲል ያሉት የጤና ተቋማት በዚህ ደረጃ የሚጠቀሱ አይደሉም። ግን ይሄ ፕሮጀክት ከመጣ በኋላ በኮንትራክተሩ በማስተባበር የፊልድ ኮይሻ ፊልድ ሆስፒታል የሚባል ሆስፒታል ተገንብቷል። ሰፊ ስራዎች እየሰራ ነው ያለው። ዘርፈ ብዙ ነው ስንል የማህበራዊ ኃላፊነት በገንዘብ የሚለካ በእውቀት የሚለካ በአይነት በመሳሰሉት እንትኖች ልናነሳቸው እንችላለንና ተቋሙ ለማህበረሰቡ አገልግሎት የሚሰጡ የተለያዩ የልማት ስራዎችን በመስራት በኩል ትልቅ ሚና እየተወጣ ያለ ተቋም ነው ማለት ነው። የመልካ ዋከና ኃይል ማመንጫ ጣቢያ ብዙ ነገር ሰርቶለታል። ለምሳሌ አሁን የትምህርት ቤት ምንም ባጀት የለውም። በየአመቱ ከሚገኘው ከመልካ ዋከና ነው። ተቀራርቤን በደንብ እየሰራን ስላለን ወረቀት፣ ደስታ፣ እስክሪፕቶ ብዙ ነገሮች የሰራልን ነው። ህብረተሰቡ ጣቢያውን እንደ ግሉ ንብረት አድርጎ የሚጠብቅበት ሁኔታ አለ። ለምሳሌ የተለያዩ የጸጥታ ችግሮች በሚኖሩበት ሰዓት ህብረተሰቡ ዘብ ሆኖ ጣቢያውን የመጠበቅ የተለያዩ ችግሮች በሚከሰቱበት ጊዜ የድንበር መጣስ፣ እነዚህ የተመሳሰሉ ነገሮች ሲፈጠሩ ህብረተሰቡ ከጎን ቆሞ ጣቢያውን የሚጠበቅበት ሁኔታ ነው ያለው።
የኢትዮጵያ ኤሌክትሪክ ኃይል ማህበራዊ ኃላፊነትን የመወጣት ስራዎችን ከሰራባቸው አካባቢዎች መካከል ሌላው ከአዲስ አበባ 350 ኪሎ ሜትር ርቀት ላይ የምትገኘው የአባጅፋር አገር የሆነችው ጅሬን ቀበሌ ነው። በቡና ምርት በምትታወቀው የጅሬን ቀበሌ የኢትዮጵያ ኤሌክትሪክ ኃይል የከተማዋን እድገትና ኢንቨስትመንት ለማሳደግ ከ10 ዓመታት በፊት የጅማ 2 ኃይል ማከፋፈያ ጣቢያን አስገንብቶ ወደ ስራ አስገብቷል። ይህ ማከፋፈያ ጣቢያ ሲገነባ ከአካባቢው ለለቀቁ የልማት ተነሺዎች ተገቢውንና አስፈላጊውን ካሳ በመክፈል ሲሆን የኤሌክትሪክ ኃይል ባለማግኘታቸው ግን ለከፍተኛ ችግር በመዳረጋቸው በተደጋጋሚ ጥያቄ ሲያቀርቡ ነበር። ለረጅም ጊዜ መብራት ከላይ አለ፣ ከታች አለ። እኛ እንደ ደሴት እዚህ መሀል ላይ ምንም የመብራት ብርሃን ምንም ሳናገኝ ለብዙ ዓመት ስንቸገርና ስንሰቃይ ነበር። ያው እንደሚታወቀው አንድ መሰረተ ልማት ሲነሳ አንድ ቦታ ላይ እዚያ የአካባቢ ነዋሪዎች ያው ይግድ ይነሳሉ ለመሰረተ ልማቱ ሲባል። እዚያ የሚነሳ ሰው ደግሞ የሚገባውን ነገር ማግኘት አለበት። እንደዚህ አይነት ስራዎች ማህበራዊ ኃላፊነቶችን ስንወጣ ያው የምንከተለው እንትናል ከቀበሌ ጀምሮ ነዋሪዎች ናቸው ወይ እዚያ ቦታ ነው ወይ የተነሱትኝ የሚለው በደንብ ይታያል። እሱ ከታየ በኋላ በቀበሌና በወረዳ ተረጋግጦ ወደኛ ይመጣን ጥያቄው። በዚያ መሰረት እኛ ወደ ዋና መስሪያ ቤት እናቀርብና ያው በጀቱ ተፈቅዶ የኢትዮጵያ ኤሌክትሪክ አገልግሎት እንዲሰሩ ይደረጋል። ነገር ግን እነዚህ ስራዎች ሲሰሩ ያው እንቅፋት አይገጥም ማለት አይደለም። ምናልባት እነሱ የተነሺዎቹን ተንተርሶ ተጠቃሚ ሊሆን የሚመጣ በርካታ የተጨበረበሩ ነገሮች ሊመጡ ይችላሉ። ይሄን ያው ቀበሌዎቹ፣ ወረዳዎቹ አጣርተው እነሱ ያቀርቡልናል። እኛ በቀረበልን መሰረት ትክክለኛው ሰው መጠቀም ያለበት ሰው ማግኘት እንዳለበትኝ እናስደርጋለን ማለት ነው። እንደ ጠቀሜታ ሲወሰድ ደግሞ እዚሁ የተነሱትኝ እዚሁ ዙሪያ ነው አሁን ሰፍራ ያሉትኝ የሚኖሩትኝ ራሱ መሰረተ ልማቱን ያው ጠባቂዎች ናቸው። ራሳቸው መጥቶ እዚህ ሰብስቴሽኑ ጋር ቆሞ ዞሮ ሲያይ ጨለማ ነው። እኛ ከሁለት የለሽ ነገር ነው። ወይ ከከተማ የለንም ወይ ከገጠር የለንም። ዜሮ ጨለማ ውስጥ ነበር ማለት ነው። በኩራዝ ነው ቻርጅ ለመጠቀም ታች ሄደን ነው የምንጠቀመው። ብርቱካን ትባላለች። የጅሬን ቀበሌ ነዋሪ ናት። ባለትዳርና የሁለት ልጆች እናት ስትሆን ለ10 ዓመታት በመምህርትነት ያገለገለች ስትሆን የኤሌክትሪክ ኃይል አቅርቦት ባለመኖሩ ለረጅም ዓመታት ከፍተኛ የሆነ ችግር አሳልፋለች። በጣም ነው የሚያቀለው። ምክንያቱም ለመኖር ራሱ አስፈላጊ ነገር ከሆኑት ውስጥ አንድ ነው። እኛ ለምሳሌ ከዚህ በፊት ከኩራዝ ጋር ነው የምንቸገረው። ሻማ መግዛት አለ፣ ብዙ ነገር የኢኮኖሚ ችግርም አለ። በዛ የተነሳ በአሁኑ ሰዓት አምፖል እንጠቀማለን። የተለያዩ ማሽን በምትፈልግበት ሰዓት ነው የምንጠቀመው። ኑሮንም ራሱ በጣም ያቀለዋል። ቲቪ ስለምናይ ብዙ ነገሮችን እንከታተላለን። ከዚህ በፊት በነበሩ በአሁኑ ማለት ነው። ከዚህ በፊት ግን ቲቪ አለ ግን አንጠቀምም። እኛ ማለት ያለው ነገር እያለሽ ራሱ መጠቀም አትችይም፣ መብራቱ ምክንያት ማለት ነው። እንኳን ቲቪ ቅርና አምፖል የለንም። አምፖልም ስለሌለን ያው በኩራዝ ወይም በሻማ ነው የምንኖረው። ከመረጃ አኳያ ስናይ ግን በአሁኑ ሰዓት ሀገሪቷ ያለውን ይቅርና ዓለም ላይ ያለውን ነገር ራሱ ያው በሰዓቱ ነው የምናገኘው ወይም በሰዓቱ ነው የምንከታተለው ማለት ነው። ከምናውቃቸው ሰዎች ጋር ኮሚኒኬት በማድረግ እኛም የምንችለውን ያክል ተንቀሳቀስን። በጣም ከፍተኛ እርዳታ አደረጉልን። ከላይ እስከታች ከኛ ጋር በመንከራተት ይህን ሁሉ ዛሬ ከ50 አባወራ በላይ የመብራት ተጠቃሚ ሆነን ነው ያለነው። ስለዚህ በጣም ነው የምናመሰግናቸው። ሴቶቻችን በፊት በብዙ ነገር ሲቸገሩ ነበር። ሌሊት ጨለማ ውስጥ ነበርን። አንዳንድ ማሽን ገዝተን እንዳንጠቀም መብራት የለንም። በቃ ወደ ኋላ ከቀሩት ሰዎች ተደምረን ነበር። ግን አሁን አልሐምዱሊላህ ይኸው እኛም እንደ ማንኛውም ሰው የመብራት ተጠቃሚ ሆነን እየተጠቀምን ነው።
ያው እንደሚታወቀው ከዚህ በፊት እዚህ ቦታ ላይ ሲነሱ ያው ንብረታቸው ተነስተዋል። እዚህኛ ተነስተን ለመሰረተ ልማቱ እኛን አልፎ እየሄደ ብዙ ቦታ ህብረተሰብ ተጠቃሚ እየሆነ እኛ የዚሁ ተጠቃሚ ያለመሆናችን በጣም አሳዝኖናን የሚል ብዙ ቅሬታ ነበር። ከዚያ በኋላ ግን በተደጋጋሚ ምስጋና በማቅረብም ምርቃት ሲደረግም ተሳታፊ እንድንሆን ሁሉ አድርገው ከፍተኛ የሆነ ምስጋና አቅርበውልና እነሱም ደስተኞች እንደሆኑ እንደሚታወቀው ኤሌክትሪክ በአሁኑ ሰዓት ያው ምግብን ከማብሰል ጀምሮ ብዙ ነገሮችን በኤሌክትሪክ ነው የሚሰራው። ማሽኖች በሱ ነው እንትን የሚሉት። ኢቭን ወፍጮ ራሱ በዚህ የሚንቀሳቀሰው ከዚህ በፊት ከተማ እየሄዱ ሲሉ የነበሩ አሁን ላይ ተጠቃሚ መሆናቸውን ያው ገልጸውልናል። እንዴት እዚህ አካባቢ ያለው ህዝብ ይሄን መብራት እየጠበቀ ያለ እነሱ ይሄ ልማት ፈጽሞም ግብ ሊደርስ አይችልም እንዴት አጣ በማለት የኛን ጩኸት ከዚህ በፊት ለ10 ዓመታት ስንጮህ የነበረውን ሰምቶልን በዚህ አጋጣሚ እስከ ፌደራል ድረስ እኛ ከዚህ እስከ እሳቸው ድረስ ብቻ ነው የምንሮጠው። ደብዳቤ ሁሉንም ነገር አጻጽፈን ማለት ነው ከቀበሌ ያለው የመንግስት መዋቅርን ስንነካካው እስከ ሰብስቴሽኑን ወር ደግሞ እስከ ኃላፊው ብቻ ነው። እሳቸው ግን እስከ ቅርንጫፍ እስከ ፌደራል ድረስ ሄዶ አጽድቆልን 2013 የካቲት ገደማ ላይ ነው ብሩ ፔመንቱ የተለቀቀልን። ከዛ በኋላ ሰኔ 30 2014 ትራንስፎ እንዲገባልን አድርጎልናል። 2 ዓመት ከምናምን ከኛ ጋር በመጉላላት ማለት ነው። እሳቸውም ልክ እንደግላቸው አድርጎ ለዚህ በጣም ከልቤ ላመሰግናቸው ፈልጋለሁ ነው የምለው ፐርሰናሊ። ሲቀጥል ከዛ ወዲህ ያው 1 ዓመት ከ2 ወር ሊሆን ነው የመብራት ባለቤት ሆነን እንደ ማንኛውም ዜጋ እንደ ማንኛውም ነዋሪ እንደ ከተማ ነዋሪ ሆነን እኛም የቆጣሪ ባለቤት ሆነን ባለቤቶቻችንም የሚጣድ ስቶቭ የተለያየ በቃ ሰው እንደ ቤቱ ነው የሚኖረው ባለው ማሽን እየተጠቀመ ነው። አልহামዱሊላህ ልፈልጋለሁ። ከዛ ጋር ተያይዞ አሁን ላይ ትልቅ ለውጥና እንደ ማንኛውም በቴክኖሎጂ የተደገፉ መሰረተ ልማት 3ቱ መሰረተ ልማቶች ውስጥ አንዱን በዋነኝነት አግኝተናል ለማለት ፈልጋለሁ። እውነት ለመናገር በጣም ከባድ ውጣ ውረድ ውስጥ ነበር። ከ2004 ነው ከዚህ ዞር የተደረገው። 2004 ከገባ እዛኔ ጥያቄ ስንጠይቅ ስለማይመለስልን ዝም ብለን ያየነው ከ9 ዓመት በላይ 2012 ደግሞ ጥያቄውን ጀመር። ከ2002 4 ዓመት የሚሆን መንገድ ሂደን ፕሮሰሱን ጀምረን አቶ ጌጣውንና አቶ ደረጀ እጅግ በጣም መሰገኑና እንዲሁም ደግሞ የከተማው አስተዳደር የጅሪን ቀበሌ አስተዳደር ትልቅ አስተዋጽኦ አድርጎልናልና እነሱንም ለማመስገን የኢትዮጵያ ኤሌክትሪክ ኃይል ከተባባሪ አካላት ጋር በመሆን የአካባቢውን ችግር በመፍታት ተቋማዊ ኃላፊነቱን ተወጥቷል። እዚህ ሳብስቴሽን አጠገብ ነው ያሉት። እዚህ አጠገብ ተቀምጠው ኤሌክትሪክ እንዴት አላገኘንም? ሌላው ማህበረሰብ እያገኘ ከኛ እዚህኛ ተነስተን ለመሰረተ ልማቱ እኛን አልፎ እየሄደ ብዙ ቦታ ህብረተሰብ ተጠቃሚ እየሆነ እኛ የዚሁ ተጠቃሚ ያለመሆናችን በጣም አሳዝኖናን የሚል ብዙ ቅሬታ ነበር። ከዚያ በኋላ ግን በተደጋጋሚ ምስጋና በማቅረብም ምርቃት ሲደረግም ተሳታፊ እንድንሆን ሁሉ አድርገው ከፍተኛ የሆነ ምስጋና አቅርበውልና እነሱም ደስተኞች እንደሆኑ እንደሚታወቀው ኤሌክትሪክ በአሁኑ ሰዓት ያው ምግብን ከማብሰል ጀምሮ ብዙ ነገሮችን በኤሌክትሪክ ነው የሚሰራው። ማሽኖች በሱ ነው እንትን የሚሉት። ኢቭን ወፍጮ ራሱ በዚህ የሚንቀሳቀሰው ከዚህ በፊት ከተማ እየሄዱ ሲሉ የነበሩ አሁን ላይ ተጠቃሚ መሆናቸውን ያው ገልጸውልናል። እንደ መልካዋከና ኃይል ማመንጫ ጣቢያና ጅሪን ቀበሌ ሁሉ የኢትዮጵያ ኤሌክትሪክ ኃይል በተለያዩ ኃይል ማከፋፈያና ኃይል ማመንጫ ጣቢያዎች በተገነቡባቸው አካባቢዎች እንዲሁም ለድንገተኛ የተፈጥሮ አደጋዎች ፈጥኖ በመድረስ ማህበራዊ ኃላፊነት የመወጣት ስራዎችን ሰርቷል፣ እየሰራም ይገኛል።